ባዶ ቦታ ላይ ራይት ክሊክ ስናደርግ እነዚህ የሚመጡት ነገሮች ምንድን ናቸው? ጠቀሜታቸውንስ እስቲ አንድ ባንድ እናያቸው። ራይት ክሊክ አደረግን ቪው የሚለውን ነገር ስንመለከት ከላይ ያለውን ከጎን በኩል ቀስት አለች። እሷን ተከትለን ስንሄድ የሚመጡ ኦፕሽኖች አሉ። አሁን ላይ እንደምንመለከተው ሚዲየም አይከንስ የሚል አለ። ይሄ ምንድነው የሚነግረን? እዚህ በግራ በኩል የሚታዩት አይከኖች ሚዲየም ሳይዝ ላይ ነው ያሉት ማለት ነው። ላርጅ ብናደርጋቸው ትልቅ ይሆናሉ ማለት ነው። ስሞል ብናደርጋቸው ደግሞ ከዚህ ያነሰ ይሆናል ማለት ነው። እስቲ አንድ ባንድ እናያቸው። ላርጅ አይከን እንበለው። ያው እንደምናየው እያንዳንዱን የዴስክቶፕ አይከን ትልልቅ አድርጓቸዋል። ድጋሚ ለመመለስ ወደኋላ ቪው የሚለው ላይ እንገባና ሚዲየም ስናደርገው መጀመሪያ ወደ ነበረበት ቦታ ይመለሳል። አሁንም ቪው ላይ እንሄድና ስሞል አይከን ብናደርጋቸው መጀመሪያ ከነበሩትም ያነሰ ያደርጋቸዋል። ስለዚህ ከላይ ያለው ቪው የሚነግረን የአይከኖቹን ትልቅና ትንሽ መሆን መጠናቸውን ነው የሚያሳየን ማለት ነው። ስለዚህ እንመልሰውና ሚዲየም አይከን ላይ እናስቀምጠዋለን። ስንጀምር ወደ ነበረበት መጠን ይመለሳል ማለት ነው። ይሄ ቪው የሚለውን ስናይ ወደ ታች ወረድ ብለን ብንመለከት ሁለት ቲክ የተደረጉ ቦታዎች አሉ። እዚህ ጋር አላይን አይከንስ ቱ ግሪድ እና ሾው ዴስክቶፕ አይከንስ የሚል እዚህ ጋር ቲክ የተደረገውን ብናጠፋው አሁን ዴስክቶፕ አይከን አይኖረንም ማለት ነው። ባዶ ሆነ ማለት ነው። አንዳንድ ጊዜ ዴስክቶፓችን እንደዚህ ባዶ የሚሆንበት አጋጣሚ ካለ ራይት ክሊክ አድርገን ቪው የሚለው ላይ እንገባና ሾው ዴስክቶፕ አይከን እንለዋለን። ዴስክቶፕ አይከኑ ሾው የሚለው ቲክ ካልተደረገ እነዚህ መሃል ላይ ያሉት ፌድ አውት ያደርጋሉ፣ አይታዩም ማለት ነው። ስለዚህ ወደ ነበረበት ለመመለስ ሾው ዴስክቶፕ አይከን እንለዋለን። እንደዚህ ይመለሳል ማለት ነው። የእነዚህን አቀማመጥ ስንመለከት አሁን ላይ በነፃነት ማንቀሳቀስ እንችላለን። ፈለግነው ዴስክቶፕ አንድ ጥግ አንዱን ወደዚህ አንዱን ወደዛ ማድረግ እንችላለን። እንደዚህ ይሄ ነፃነት የመጣው ደግሞ እዚሁ ጋር ከተመለከተን ቪው የሚለው ላይ ተመልሰን አላይን አይተምስ ቱ ግሪድ የሚለው አለ እና እዚህ ጋር ደግሞ አንድ ከፍ ብላ አውቶ አሬንጅ አይከንስ የምትለው ቲክ ስላልተደረገች ነው። ይሄን ቲክ ካደረግነው ግን ይሄኛው አውቶ አሬንጅ አይከንስ የሚለው ቲክ አድርገነው ከሆነ በራሱ ነው አሬንጅ የሚያደርጋቸው። ከዚህ አሁን እናንቀሳቅሰው ብንል ወዴትም ማንቀሳቀስ አንችልም። ራሱ የሚያንቀሳቅሰው ነው። አሁን በእርግጥ የተወሰኑ ነፃነቶች አሉን። ለምሳሌ አንዱን ወደ አንዱ ቦታ ማድረግ ብንፈልግ እዚሁ ክሊክ አድርገን ይዘነው ድራግ ማድረግ እንችላለን። ልክ የነጭ መስመር እንደዚህ ምልክት ስናገኝ እዛ ቦታ ላይ ያስገባልናል ማለት ነው። ከዚህ ቦታ አንስተን ወደዚህ ብናደርገው ነጭ መስመሯ ስትመጣ ብንለቃት እሱን ቦታ ይወስዳል ማለት ነው። ይህን ይዘን ነጭ መስመር ስናገኝ እዛ ላይ ብንለቀው ነጭ መስመሩ ላይ ይመለሳል ማለት ነው። ከዚህ ያለፈ ነፃነት አይኖረንም። ቅድም እንዳደረግነው አንዱን ወደዛ አንዱን ወደ ጎን ማድረግ ፈልግ አይሆንም። ስለዚህ ይሄኛው ያው የተገደበ ነፃነት አለው። ወደ ቀድሞ ነፃነቱ እንድንመለስ ከተፈለገ ይሄ አውቶ አሬንጅ አይከንስ የሚለው እሱን አንቲክ ማድረግ አለብን። እሷን እንደዛ ስናደርግ አሁን ወደ ፈለግንበት ቦታ የፈለግነውን አይከን ማንቀሳቀስ እንችላለን ማለት ነው። የፈለግንበት ቦታ መውሰድ እንችላለን። አሁንም እዚሁ ቪው የሚለው ቦታ ላይ ገብተን ብንመለከት እዚህ ጋር አላይን አይከንስ ቱ ግሪድ የሚላል። ግሪድ ማለት ያው መስመር ይዞ እንደዚህ መቀመጡን ነው ግሪድ የምንለው። አሁን የሆነ ቦታ ለማድረግ ብንፈልግ ከግሪዱ ውጪ ከመስመር ውጪ ከሆነ ራሱ ወደ አንዱ ያስጠጋዋል። አሁን እዚህ ጋር ወደዚህ ባመጣው ራሱ መስመር እንዲይዝ ያደርገዋል።
ይሄ የሆነው ደግሞ እዚህ ጋር ቪው የሚለው ላይ ስንመጣ አላይን አይከንስ ቱ ግሪድ የሚለው ስላለ ነው። እሱን ብናጠፋው የተዘበራረቀ ነገር ማድረግ እንችላለን። ምሳሌ እንደዚህ እንደዚህ የተደራረበ አንዱን ከሌላው ለመለየት በሚያስቸግር መልኩ የተቀመጠ ልናደርግ እንችላለን። እንደዚህ ዝብርቅርቅ ያለ ስርዓት የሌለው አይነት አንዱ ባንዱ ላይ የተጫነ የሚመስል እንደዛ ልናገኝ እንችላለን። እንደዚህ ሲሆንብን አንዱ አማራጭ እዚሁ ራይት ክሊክ አድርገን ቪው የሚለው ላይ እንገባና አላይን አይከንስ ቱ ግሪድ ስንለው መስመር ይይዛል፣ ስርዓት ይይዛል። በራሱ ደግሞ የራሱ አቀማመጥ ይዞ ኮምፒውተሩ እንዲያስተካክለው ከፈለግን ደግሞ አውቶ አሬንጅ አይከንስ እንለዋለን። ይሄ በራሱ ያስቀምጠዋል ማለት ነው። ራሳችን በፈለግነው ከስራችን ከኮምፒውተራችን ከምንጠቀምበት ምክንያት ጋር በተያያዘ ራሳችን ማስተካከል ከፈለግን ደግሞ ቪው የሚለው ላይ እንመጣለን። አውቶ አሬንጅ የምትለውን እሷን አንቲክ እናደርጋለን። ከዛ በኋላ የፈለግነውን አንድ ላይ የፈለግነውን ለየብቻ ማድረግ እንችላለን። ለምሳሌ ያክል እኔ አሁን የአዶቤ ሶፍትዌሮችን አንድ ላይ ማድረግ ነው የምፈልገው። አዶቤ እንደዚህ ማስተካከል እችላለሁ። ልክ እንደዛው ደግሞ የሳይበር ሊንክ ሶፍትዌሮችን አንድ ላይ ማድረግ ደስ ይለኛል። ስለዚህ ፓወር ዲቪዲ አለ እዚህ ጋር ፓወር ዳይሬክተር የምንለው ስክሪን ሪከርደር አለ። ይህንን አንድ ላይ ማድረግ እንችላለን። ለኮዲንግ የምጠቀምበት ደግሞ እዚህ ጋር ቪዥዋል ስቱዲዮ ኮድ አለን። ኮዱን የምንሞክርበት ደግሞ ፖስትማን አለን። እንደዚህ አንድ ላይ ማድረግ ይቻላል። እዚህ ጋር ደግሞ ሪሳይክልን ቢል ለብቻ ማድረግ እችላለሁ ማለት ነው። በዚህ መልክ ዴስክቶፕ አይከኖቻችንን በምንፈልገው መልኩ ማስተካከል እንችላለን ማለት ነው። እዚሁ ጋር ወረድ ብሎ ሶርት ባይ የሚል አለ። ሶርት ባይ የሚለውን ያው እዚህ የሚታዩትን ዴስክቶፕ አይከኖች በስም በመጠን በአይነታቸው እና ባንቀሳቀስናቸው ቀን ተመርኩዘን በዛ ማስተካከል ይቻላል። ግን ይህንን የሚያስተካክልን ያው ራሱ ኮምፒውተሩ ነው የሚሆነው። በስም ሲሆን ስማቸው ተመሳሳይ የሆኑትን አንድ ላይ ያመጣልናል። እንደዚሁ ሶርት ባይ ሳይዝ ስንለው በመጠናቸው ተቀራራቢ የሆኑትን ያመጣልናል። እንደዚሁ አይተም ታይፕ ስንለው በአይነታቸው ያመጣልናል። እንደዚህ ያው በራሱ ኮምፒውተሩ ራሱ ይቀያይራቸዋል አቀማመጣቸውን ማለት ነው። ስለዚህ የዴስክቶፕ አይከኖቻችንን በዚህ መልክ ቪው እና ሶርት በሚሉት እኛ በመረጥነው መጠን ሁኔታ አቀማመጥ እንቀያይራቸው እንችላለን ማለት ነው። ሌላው ያው ዴስክቶፓችን ላይ ራይት ክሊክ ስናደርግ በተለይ ባዶ ቦታዎች ላይ ራይት ክሊክ ስናደርግ የምናገኛቸው አንዱ ሪፍሬሽ ነው። ይሄ ያው ኮምፒውተራችን በምንጠብቀው በምንፈልገው ልክ አልሰራ ሲለን ወይም ደግሞ ሪፍሬሽ እንዲያደርግ ስንፈልግ ያው ሪፍሬሽ እናደርጋለን። ራይት ክሊክ አድርገን ሪፍሬሽ ራይት ክሊክ አድርገን ሪፍሬሽ እናደርገዋለን። ያው ስታክ ያደረገበት አጋጣሚ ካለ ከዛ ይለቅልናል ማለት ነው። በቀጣይ እዚሁ ወረድ ስንል ራይት ክሊክ ስናደርግ ከምናያቸው ነገሮች ውስጥ አንዱ ሙቭ ነው። ይሄ ብዙ ጊዜ መጨረሻ ላይ ኮምፒውተር ላይ የሰራነውን ነገር ወደኋላ ይመልስልናል። የሰራውን እንዳልሰራን እናደርጋለን ማለት ነው። ሲቀጥል ወረድ ስንል ኒው የምትል ደግሞ ታብ አለች። እሷን ተከትለን ወደ ጎን ቀስታለች። እሷን ተከትለን ስንሄድ ፎልደር የሚል አለ። እዚህ ጋር አዲስ ፎልደር መክፈት ስንፈልግ የምናደርገው ነው። ለምሳሌ እዚህ ጋር ክሊክ ብናደርግ ኒው ፎልደር የሚል አለ። የፎልደሩን ስም እዚሁ መቀየር እንችላለን። ከፎልደር በተጨማሪ እዚሁ ኒው ስንል በርከት ያሉ አማራጮችን እናገኛለን።
ሶፍትዌሮች ሊረዝም ሊያጠር ይችላል። እዚህ ኮምፒውተራችን ላይ በርከት ያሉ ፕሮግራሞች ካሉ ከነሱ ጋር ተያያዥ የሆኑ አዳዲስ ነገሮች ለምሳሌ አሁን እኔ እዚህ ጋር ማይክሮሶፍት ኦፊስ ስለጫንኩበት ከኦፊስ ጋር የተያያዙ ማይክሮሶፍት አክሰስ፣ ወርድ፣ ፕሮጀክት፣ ፓወርፖይንት፣ ፐብሊሸር እነሱን እዚህ አዲስ ፋይል ልፈጥር ይችላሉ ማለት ነው። ቴክስት ፋይል መፍጠር ይቻላል። ልክ እንደዚሁ ደግሞ አርካይቭድ የሆነ ወይም ዚፕ የሆኑ ፋይሎች ካሉ እዚህም አዲስ መክፈት እንችላለን ማለት ነው። ስለዚህ እዚህ ጋር የምናያቸው ኒው ከሚለው ታብ ቀስት ጋር አብሮ የሚመጡት አማራጮች ኮምፒውተራችን ላይ እንደጫናቸው የሶፍትዌር አይነቶች እና ብዛት ሊረዝም ሊያጥር ይችላል ማለት ነው። ጎላ ብሎ እንዲታይልን የምንፈልግ ከሆነ ይህን ማድረግ እንችላለን። ያው የሚመከረው ግን 100% ነው። ሌላው ሪዞሉሽን ነው፣ እንደዚሁ መቀየር እንችላለን። አሁን ላይ የምጠቀምበት ኮምፒውተር በዚህ ሪዞሉሽን ነው የሚሰራው። ሪከመንድድ የሆነው እሱ ነው። ከፍ ዝቅ ልናደርገው እንችላለን። ለምሳሌ እዚህ እንደምንመለከተው ብራይትነስ አለ፣ ናይት ሞድ አለ፣ ከለር ፕሮፋይል አለ፣ ኤችዲአር የምንለው እና እንደዚሁ ደግሞ እዚህ ጋር ስኬል አለን። አሁን ላይ ያው ስክሪኑ ሙሉ ለሙሉ 100% እንዲታይ ነው የሚያደርገው። እዚህ መቀየር እንችላለን። የእይታ ችግር ካለ ጎላ ብሎ እንዲታይልን የምንፈልግ ከሆነ ይህን ማድረግ እንችላለን። ያው የሚመከረው ግን 100% ነው። ሌላው ሪዞሉሽን ነው፣ እንደዚሁ መቀየር እንችላለን። አሁን ላይ የምጠቀምበት ኮምፒውተር በዚህ ሪዞሉሽን ነው የሚሰራው። ሪከመንድድ የሆነው እሱ ነው። ከፍ ዝቅ ልናደርገው እንችላለን መርጠን ማለት ነው። ዲስፕሌይ ኦሪየንቴሽን ደግሞ የምናየው ስዕል ገጽታ ወይም የስክሪኑ ገጽታ ምን ይመስላል የሚለውን ነው የሚያሳየን። እነዚህና መሰል ነገሮችን መቀየር የምንችልበት ቦታ ነው። ራይት ክሊክ አድርገን ያው ይሄ ዲስፕሌይ ሴቲንግ የሚለውን አይተናል። ፐርሰናላይዝ ማድረግ የምንፈልገው ነገር ሲኖር ደግሞ ፐርሰናላይዝ ስናደርግ ብዙ ነገሮች መቀየር እንችላለን። ለምሳሌ ባክግራውንዱን መቀየር እንችላለን። ያው አሁን ላይ ያለን ባክግራውንድ ይሄኛው ነው። መቀየር ከፈለግን ሌሎች አማራጮች አሉ። ለምሳሌ በቅርብ ጊዜ ከተጠቀምኳቸው ባክግራውንዶች ውስጥ እነዚህ ይገኙበታል። ለምሳሌ አንዱን መቀየር ፈልግ ነው እዚሁ ሴሌክት አድርገዋለሁ፣ ቀይሬዋለሁ። ሌላ የተቀመጠበት ቦታ ካለም እዚህ ብራውዝ አድርጌው ያለበት ቦታ በመሄድ መምረጥ ይቻላል። እሺ ኦሬዲ አሁን ከቀየርነው በኋላ ዴስክቶፕ ይሄንን ይመስላል። ሲቀጥል አሁን ወርታች ኦፕኒንግ ተርሚናል የሚል አለ። ይሄ ያው ብዙ ጊዜ ኮደሮች የሚጠቀሙት ነገር ነው። እንደዚህ ዊንዶውስ ፓወርሼል ላይ መጠቀም የምንፈልጋቸው ነገሮች ካሉ እሱም መክፈት የሚያስችለን ቦታ ነው። የመጨረሻው ያው እዚህ ሾው ሞር ኦፕሽንስ የሚል አለ። ይሄኛው ዊንዶውስ 11 ላይ ብቻ ነው የምናገኘው። ይሄ ሾው ሞር ኦፕሽንስ የሚለውን ክሊክ ስናደርግ አብዛኞቹ ኮምፒውተሮች ላይ የምናገኘው የዚህ አይነት ነው። ያው ዞሮ ዞሮ ተመሳሳይ ነው። እዚህ ጋር ቪው የሚለውን አይተናል፣ ሶርት ባይ የሚለውን አይተናል፣ ሪፍሬሽ የሚለውንም እንደዚሁ አይተናል። አንዱ ዲሊት ያው ቅድም አንዱ ሙቭ የሚለው ያየነው ነው። ኦፕኒንግ ተርሚናል እነዚህ እንዳሉን ፕሮግራሞች ለምሳሌ ኦፕን ዊዝ ኮድ ከኮድ ማድረግ የምንፈልገው ነገር ካለ ቪዥዋል ስቱዲዮ ኮድ አለ፣ ጊት ባሽ እነዚህም ያው ከኮዲንግ ጋር የተያያዙ ናቸው። ሌላው ኒው የሚለውን አይተነዋል ኦልሬዲ። ዲስፕሌይ ሴቲንግ እና ፐርሰናላይዝ የሚለውንም እንደዚሁ ተመልክተናል አጠቃቀማቸው። ስለዚህ ዊንዶ ዴስክቶፓችን ላይ ራይት ክሊክ ስናደርግ የሚገጥሙ እነዚህ ኦፕሽኖች እነዚህ ታቦች ጠቀሜታቸው እስካሁን ያየነው ይመስላል ማለት ነው። ምናልባት የዘለልኩት ነገር የሚያላስተዋልኩት ነገር ካለ ኮሜንት ላይ ብትጽፉልኝ ደስ ይለኛል። አብራችሁን ስለቆያችሁ አመሰግናለሁ። ቴንኪው